ወንድ ልጅ ብሩን ያዋጣል፣ ሴት ልጅ ደግሞ ውበቷን ታዋጣና አንድ ላይ ሆናሉ። ከዛ ፍቅረኛሞች ይባላሉ። ይህን ደግሞ ፍቅር የሚለው ቃል ስለማይገልጸው እኔ ንግድ እለዋለሁ። እኔ ደግሞ ነጋዴ አይደለሁም። ነይ እስኪ አንቺ ወዴት እየሄድሽ ነው? ስሚ ከዛ ከሲሰን ጋር ድጋሚ እንዳላይሽ። እንዴ ወንድሜ ለምን? በጣም ወደዋለሁ እኮ። ስሚ ከሰይጣን ጋር የዋለ ሰው አይሆንም። የኔን ወንድምነት የምትፈልጊው ከሆነ ሰንን ትተይዋለሽ። በኋላ ሰን አስቀየመኝ ብለሽ እያለቃቀስሽ ብትመጪ እኔም እጨምርልሻለሁ። ለምንድን ነው የሚያስቀይመኝ እንዴ? አይ እንግዲህ ተናግሬያለሁ። ምን ነው አንቺ ከሰን ጋር ተጣበቅሽ? እንዳተሽ ነው። ድጋሚ አልነግርሽም። ሰን ፍቅረኛ ፊቷን ዘብዝፋ መጣች። ሰን ምን ተፈጥሮ ነው ደግሞ? ወንድሜ ካንተ ጋር እንደሆነ አይፈልግም። ታዲያ እኔ ምን አገባኝ? ወንድሜ ካንተ ጋር ከሆንኩኝ የኔ ወንድምነት እርሱ ብሎኛል። ፈጣሪ ሆይ ወንድም የሌላት ሚስት ስጠኝ እያልኩ፣ ወንድምሽ ግን ምን አይነት ጡንቻ ራስ ነው? ሰን አዝናለሁ። በቃቸው። ከናፈኩሽ ግን ደውይልኝ እሺ? ስልኬ ካልሰራልሽ ደግሞ ቤቴን ታውቂዋለሽ። ነይ። እንዴ ሰን ግን ፍቅር አልያዘህም እንዴ? ስትሄድ እኮ ምንም አልመሰለህም። የምን ፍቅር? ፍቅር እኮ ንግድ ሆኗል። አልሰማህም እንዴ? የምን ንግድ? ወንድ ልጅ ብሩን ያዋጣል፣ ሴት ልጅ ደግሞ ውበቷን ታዋጣና አንድ ላይ ሆናሉ። ከዛ ፍቅረኛሞች ይባላሉ። ይህን ደግሞ ፍቅር የሚለው ቃል ስለማይገልጸው እኔ ንግድ እለዋለሁ። እኔ ደግሞ ነጋዴ አይደለሁም። ሰን ግን የአስተሳሰብ ትክክል አይመስለኝም። ላንተ ነዋ። ወይኔ ራስህ ላይ ችግር እየፈጠርክ ነው። ማስመሰልና መዋሸት በጣም ስለበዛ እውነት የሚናገር ሰው ችግር ፈጣሪ ይሆናል። ከመሬት የትም እንደማይወደቀው ሁሉ ከእውነትም የትም አታመልጥም።